ሰላም ቅድስት ግርማ ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬና ሰሞኑን ሲያሳስበኝ የነበረ ነገሮችን ላወራላችሁ ነው ዛሬ የመጣሁት። ምንድን ነው በመጀመሪያ ደረጃ እንዲታወቅ የምፈልገው ምንድን ነው እኔ የፌሚኒስት ደጋፊም ፌሚኒስት ምናምንም አይደለሁኝም። አም ጀስት ኖርማል ማደር በት እዚህ ጋር ፌሚኒስት እያሉ በአሁን ሰዓት እያወሩ ያሉትን ወሬ ትንሽ ከበድ ጫን ብሎ ስለመጣ ነው እንደዚህ ልል የፈለኩት። ምንድን ነው ያ አሁን ሃይማኖት ማያስፈልገንም እያሉ ነው ሴት እንደሚደርሱ። እነዚህ ማለት በወንድና በሴት መሀል ያሉ ሴቶች ናቸው። ሴቶችም አይደሉ ምን እንደሆነ አላውቅም። አይዶን ነው ምንነታቸውን ላይክ ቃላቶች ያጥሩኛል ስናገር። ይሄንን ቃላት መጀመሪያ ስሰማቸው በጣም የተናደድኩ ነበር። ከዛ በኋላ ግን ምንም it doesn't make any sense። መሀል ላይ ሆነው እነዚህ የአውሮፓውያኖች ወር አሜሪካዎች የሚያደርጉትን ስቱፒድ ይሄ የማይረባ ነገር ለማስተላለፍ ሲቀጥል እኛ ባህልና ሃይማኖት ያለን ኩሩ ዜጎች ስንሆን እኛን ለማጥፋት ላይክ ባህላችንን ኦር ሃይማኖታችንን ለማበላሸት ለመበረዝ የሚጠቀሙበት ነው ነጮቹ። ይሄ ሃይማኖት አንፈልግም የሚባለው ነገር ማለት ነው። ላይክ ስናገረው በራሱ ምንም ጊዜ ለነሱ ቦታ አየር ተሰጥቶ ራሱ ስናወራው ሁላችንም ስንቀባበለው ይሄንን ወሬ ሞር ወሬው እየበዛና ብዙ ሰው ጋር እየደረሰላቸው ለነሱ ነው እየደረሰላቸው የሚመጣው። ይሄ ጥሩ ሀሳብ አይደለም፣ ግን በቃ ሀሳቤን ግዴታ መናገር አለብኝ። ተናድጃለሁ። እውነቴን ነው። በዛ ሰዓት ሃይማኖት አያስፈልገንም ያሉት ሃይማኖት የላቸውም ሲጀመር። ሃይማኖትና ባህልን አያውቁም። ለልጆቻቸው ምን አይነት ነገር እንደሚያስተላልፉ ራሱ አዶን ነው። ሲቀጥል እነሱ ማን ነው ሲናገር የሰማሁት? የሆነ ዩቱበር ትክክል ኖ ፓስተር ቸሪ ነው መሰለኝ። ወይ ትዳር የላትም ወይ አግብታ ከአንድም ሁለት ፈታለች እያለ ሲናገር ዩቱብ ላይ የተቆረጠችውን ነው የሰማሁት። ኤግዛክትሊ ኦኬ እሺ። አሁን ትክክል ነው። ኢትዮጵያ ውስጥ ወንድ ልጅ ይጨቁናል፣ ሴቶችን ይጨቁናል፣ የታወቀ ነው። ዋይ ይሄ ከበፊት የመጣ እንትናችን ነው። መሻሻል ይችላል፣ እየተሻሻለም ነው፣ እየባሰበትም ነው በአንድና በሌላ መልኩ ስንመለከተው። አሁን ለምሳሌ በድሮ ዘመን አያቶቻችን ሚስቶቻቸውን አክብረው እኮ የሚኖሩ አሉ እኮ ነበሩ። ችግሩ ምንድን ነው? የወንድ የበላይነት እኛ ሀገር ላይ ብቻ ሳይሆን በየዓለሙ በዓለም ላይ ሁሉ ነበረ እና እኛ ጋር ሲመጣ ይሄ ነገር ላይ ሰራ የቻለው ትክክል ነው። ፈሪሃ እግዚአብሔር አለን። ለባሎቻችን ታዛዥ ነን። ሴት ልጅ ታዛዥ ናት። ስፔሻሊ ቤቷን ነው የምትከተለው፣ ላይክ ቤቷን ነው የምታስተካክል። አሁን ኢትዮጵያ ውስጥ አዲስ አበባ ውስጥ ኢትዮጵያ የትም ቦታ ሂዱ ሴት ልጅ አግብታ አሁን ላይ ነው ትምህርት ተምራ በስነ ስርዓት አሉ። በፊትም የተማሩ ግን አሁን ነው ተምራ ወጣ ማለት የጀመረችው። ዛሬ ውጭ ሀገር በትምህርት የሚሆን በስራም ጉዳይ ወጣንና የነሱን ነገር ማንጸባረቅ የለብንም። ላይክ እኛ የራሳችን የሆነ ማንነት አለን፣ እነሱ ደግሞ የራሳቸው የሆነ ማንነት አላቸው። ሊፍቴም አለውን የራሳችን ህይወት ነው መኖር የምችለው። ላይክ ባሌ የሚጨቁነኝ ከሆነ በመነጋገር ችግራችንን እንፈታለን። ከዚህ ውጪ እለያያለሁ በሰላም ልጆቼን አሳድጋለሁ። የኔ ባል እኔን አስቸገረኝ፣ እኔ ላይ ቺት አደረገ ኦር ደበደበኝ ኦር ምን አደረገኝ ብዬ ግን ረግጬ ወንዶቹን ሁሉ እንትን ልል አልችልም፣ ልጠላ አልችልም። ሲቀጥል ፌሚኒስት ነኝ ብዬ እንዲህ ማለት የለብኝም። ወንዶች ውስጥ ቆይ ምን ይበሉ? ላይክ አሉ እኮ እኔ አሁን በጣም በቅርብ እማቃ ሴት አለች። ባሏን በስነ ስርዓቱ ቢላዋ ይዛ ቤት ውስጥ የምታሯሩጠው ምን አርጎ? ጥሩ ጥያቄ። ምን አርጎ? ምንም አላረገም። ስራ ውሎ ከስራ ሲመጣ ዛሬ ምን ሰራ ባሌ? ዛሬ ቀን እንዴት ነበር የኔ ጌታ? በቃ አዶኖ የልጅ አባት ኦር ኤኒቲንግ ልንጠቀም እንችላለን እኮ ጥሩ የፍቅር ቃላቶች ልንጠቀም እንችላለን ከማለት ይልቅ እኔ ቤት ውስጥ ቁጭ ብዬ አንተ ስራ ወተክ ከሴቶች ጋር ስታወራ በዚህ በቃ ስልክህን ቼክ ካላደረግኩኝ ምን ስትሰራ ዋልክ? በስነ ስርዓቱ ኤክስትራ እሱ ከስራ ሲገባ ሙሉ ቀን ስራ ውሎ ለዛውም ቢሮ ውስጥ ቁጭ ብሎ የሚጽፍ ሰው አልነበረም። ያ ሰው ስራ ለፍቶ መጥቶ በስነ ስርዓቱ ነው በቃ
ልክ ሲገባ መጣክ ላይክ በቃ በዚህ መሀል ላይ የምነግራችሁ ነገር ይሄ ሰው ቤት ውስጥ ለእሷም ለልጆቻቸውም የሚያስፈልግ ነገር ምንም ነገር አላጎደለም። አንድ እሱ ብቻ አይደለም፣ ሌሎችም ሴቶች አሉ። እነዚህስ ባሎች ምን ይበሉ? እኛ ራሳችንን ጻድቅ አድርገን ፌሚኒስት እያለን እንደዚህ በቃ ቁጭ ብድግ፣ ጭራሽ አሁን በጣም ድንበር ከመጣስ አልፎ ሃይማኖት ደረጃ ተደረሰ። ዋይ ይሄ ነገር ለምንድን ነው የሆነው? የራሳቸው የሆነ ማራመድ የሚፈልጉት ነገር ስላለ በጣም ሲምፕል ነገር ነው። ሃይማኖት አንቺ አትፈልጊም፣ አትደግፊም አይደል? ሃይማኖት ልጆችሽንም እንደዛ ነው የምታሳድጊው። ግን ስፕሬድ አታድርጊው ይሄን ነገር። ራስሽ ችግርሽን ባልሽ እየቀጠቀጠሽ ከሆነ ያኖረሽ ኦር ቺት ካረገብሽ ኤኒቲንግ ካደረገ የራስሽን ችግር በራስሽ ፍቺው። ልጆች በአሁን ሰዓት ወጣቶች እነዚህ አስራ ቤት ውስጥ ያሉት ስልክ ኢንተርኔት ኤቭሪዌር ነው ያለው፣ ይሰማሉ እና ሚስ አንደርስታንዲንግ ሊኖር ይችላል። አንቺ የደረሰብሽን ችግር በራስሽ ፍቺው። ዲስ ማች ሃይማኖት ደረጃ ደርሶ ግን እንደዚህ ማለት አነሰሰሪ ነገር ነው። አሁን ላይ እንደዚህ አደባባይ ወጥተው መናገር ቬሪ ሲምፕል። ማንም ሰው ብድግ ብሎ ይኸው እንደኔ ስልኩን ከፍቶ ዩቱቡን ለፍልፎ ይዘጋዋል። ኢት ዳዝንት ማተር። ግን ምንድን ነው እኛ እያስተላለፍን ያለ ነው? እኔ ከየት ሀገር ነው የመጣሁት? ምናልባት አሜሪካ ይሆናል ተወልዳችሁ ያደጋችሁት፣ ወደ ኤኒዌር አይ ዶንት ኬር። ግን እኛ ኢትዮጵያውያኖች የራሳችን የሆነ ማንነት አለን። ማንነታችን ደግሞ ምንድን ነው? መከባበራችን፣ ሃይማኖታችን፣ ባህላችን። የትም ቦታ ብንሄድ ያኮራናል። እኔ ያኮራኛል። ስለሚያኮራኝም ለልጆቼ ወንዶች ናቸው እማስተምራቸው ሴት ልጅ ማክበር እንዳለበት፣ ሚስቱን ከሱ እኩል በስነ ስርዓቱ ተምራም ስራዋንም እየሰራች ልጆቻቸውንም እኩል በቃ ላይክ ማድረግ ያለበትን ነገር ሪስፔክት አድርጓት እንዲያደርግ ነው እንጂ መመክረው። ዌል ምን ልለው እችላለሁ? ሴት ልጅ ደግሞ ብትኖረኝ ላይክ እንደዚህ አይነት አስተሳሰብ እንዲኖርባትም አልፈልግም። ከእንደዚህ አይነት ነገሮች በተቻለኝ አቅም አርቃታለሁ። ሪስፔክት የሚያደርጋትን ባል ኦፍኮርስ ማግባት ያለባት፣ አለበለዚያ እኔው ራሴን የማፋታት። ልጄን የሚንቅ ወንድ አጠገቧ እንዲደርስ አልፈልግም። አይ ዊሽ ሴት ልጅ በኖረችኝና ባሳየዋችሁ። ሲቀጥል ደግሞ እስቲ ቆይ ከልጅነቷ ጀምሮ አሁን ስታድግ አሁን አንዳንድ እናቶች አይቻለሁ ላይክ አዶን ኖ እንዴት ብዬ ራሱ መናገር እንዳለብኝ ሪሊ ቃላቶች ናቸው የሚያጥሩኝ። ልጆች ላይክ እሷ ቤቷ ሆና ባሏ እየናቃት እያስቸገረ ወደ ዋትኤቨር የሚያደርገውን ሚስቴኮች እያደረገ ትኖርና ልክ እንዲህ አይነት ነገር ስትሰማ ላይክ ወዴት የምትወስንበትን አቅጣጫ አታውቀውም። ማንን ፋሎ እንደምታደርግ አታውቀውም። ቅብዥርዥር ነው የምታደርጓት። እንደናንተ አይነት ይሄ የተቀበዣዥር ሀሳብ ያላቸው ሴቶች ማለት ነው። አሁን ይሄ ፌሚኒዝም የምትሉት አልደግፈውም፣ በጭራሽ አልደግፈውም። እንዲህ አይነት ነገሮችን አልደግፍም። የራሱ የሆነ አላማ ስላለው ማለት ነው። ኦኬ። ሲቀጥል ደግሞ አንድ ማለት የምፈልገው ነገር ስለ አዶናይ ነው። አዶናይ ላይክ በጣም ጎሽ እየተባለ እንትኑን መስመሩን ለቀቀና አሁን ላይ እያደረገ ያላቸው ቪዲዮዎች ኢንስታግራም ላይ ሰሞኑን ጊዜ አልነበረኝም እና ገና ገባ ስል የእሱ ነገር እንዴ ምንድን ነው ስከፍተው የስድብ ጋጋታ ነው። መምከሩ ነው እሱ በስድብ ስትከፍተው በቃ የሚያረጋቸው አክቶች ለየለት። ለምን ኢትዮጵያ ሲመጣ ሁሉም ልክ እንደተማረ እንደው ተምሮ ትልቅ ደረጃ የደረሰ ሰው ይመስል ተቀባበሉት ሚዲያዎቹ። በቃ አሁን እኛው ራሳችን ሆይ ብለን እዚህ ደረጃ ደረሰ ልጁ። አሁን ይሄን ልጅ የሚከተሉት ደግሞ ልጆች አሉ፣ ልጆች ወጣቶች። ሶ በሱ አስተሳሰብ ሰውን መናቅ፣ የፈለጉትን ነገር መናገር፣ እንደ ልቤ ማለት ያለብኝን ነገር ማለት ላይ ማለት አለብኝ፣ ግን በአግባቡ ነው። ልክ እንደሱ ግን እንደዚህ ምንድን የሚባለው በእኛ ሀገር ጋጠወጥ ሆኖ አይደለም ልጆች ማያድጉት እኮ። ኦር ራሴን አውቃለሁ ራስሽን መሆን ከፈለግሽ ብሎ እንደሚናገራቸው አይነት ነገር ኖ አይደለም። ሲጀመር አያውቅም ልጁ። በቃ አሁን ላይ እንዴት ነው መናገር የምፈልገው? አይ ዊሽ በደንብ አድርጌ ኤክስፕሌን አድርጌ የእሱን እንትን መናገር ብችል። ቢኮዝ
ልጁ በአሁን ሰዓት እያደረገ ያለው ነገር እጅግ የሚያናድር ነገር ነው። ምንድን ነው የሚያናድደው? ስድቦቹ ለሱ ምክር ወይም የምክርን ዘይቤ የሚያስተላልፍበት ነገሮች በስድብ ነው። ከየትኛው መጽሐፍ ላይ እንደዚህ ነገር እንዳነበበ አላቅም፣ ወይ ደግሞ ማን እንዳነሳሳው ራሱ I don't know. So behave yourself. የራስክ ማንነት አንተ ችግር ያለብህ ሰው ነህ። በጣም ልቅቅ ብለህ ያደክ ሰው ነህ። ቤተሰቦችህ የተከበሩ ናቸው ምናምን ተባለ፣ ግን የት አለ? ይኸው ፍሬያቸውን አየነው እኮ። ፍሬው አንተ ነህ። ፍሬያቸው የነሱ ፍሬ አንተ ነህ። ላይክ አንተን ማየት ብቻ በቂ ነው። በቃ እንዴት አድርገው እንዳሳደጉክ። ገንዘብ ብቻ እኮ ልጅ ለማሳደግ በቂ አይደለም። ገንዘብ ለምን ገንዘብ ኖ በቂ አይደለም። ገንዘብ ሊኖረኝ ይችላል፣ ግን ጭንቅላታቸውን አይገዛላቸውም። ልክ እንዳንተ በቃ ወጣ እሱ ዋሽቼ እኔ እንትን ለማለት ነው፣ ላይክ እንትኔን ኢጎዬን ለመስበር ብዬ ነው ወጥቼ በረንዳ ላይ እንደዛ ስታለቅስ የነበረው። በእርግጥ ውሸት እንደነበር ያስታውቃል በዛ ሰዓት። ግን ወጥቶ እንደዛ ሲሞላፈጥ የነበረው ደጅ ልወጣ ነው፣ በቃ 100 ብር ነው እንትኔ ውስጥ ያለው $100 ነው እንደዚህ እያለ ሲል ሴቶች ምኖች በቃ በጣም አዝነው እንደዛ ጊፍት ሲያወርዱለት ቆይተው ሳልጠይቃቸው ነው ምንም እኮ አሁን እዚህ ጋር ምንም የሚያነሳሳ ነገር አለም። ይሄ ኢነርጂ የሚሰጥ ነገር አለም። ለሰው እኮ እየተናገረ ያለው ነገር ጭራሽ የሚያናድር ነው። እንደውም ዲፕረስድ ያደርጋል ሰውን። በቃ ምንድን ነው እንቅስቃሴ ኤቭሪቲንግ የሚያደርገው ነገር ሁሉ በቃ ቅጣጣ በቃ አሁን በዛ ጋር ፌሚኒስት፣ በዚህ ጋር እሱ ይመጣል። ልጆቹን አፈወዟቸው፣ ጭንቅላታቸውን አዞሯቸው። በቃ የሚያደርጉት ነገር አዶን ነው። ምን አይነት ዓላማ ራሱ ይዘን እኔ አሁን የሆነ ነገር ስናገር ምናልባት የሚሰማ አንድም ይሁን ሁለት ሰው ለካ እንደዚህ ነው ብሎ አንደርስታንድ ሊያደርግ ይችላል። ላይክ ለምንድን ነው ግን እውነት እንደዚህ ብሎ የሚሉት ብሎ ሊል ይችላል። የሆነች ነገር ትንሽዬ ነገር ማስተላለፍ እፈልጋለሁ፣ ደህና ነገር ማለት ነው። ላይክ ባህላችንን የማይጎዳ ልጆቼን ነገ ሲያዩኝ እኔ ስነግራቸው አንድ ነገር እንደማያ አንቺ እኮ እንዲህ ብለሽ ነበር እንዲሉኝ አልፈልግም። እነሱ ተስፋ ቆርጠው ልጅ መውለድ የማይችሉ ከሆነ ወደ ካሁን በኋላ ትዳር አልይዝም ብለው የሚያስቡ ከሆነ ወደ አዶኖ ሌላ ችግር የራሳቸው ችግር ካለባቸው ማህበረሰብ መጉዳት የለባቸውም። የራሳቸውን ችግር በራሳቸው ወይ ይወጡት። እንዲህ ወጥቶ ግን ጭራሽ ሃይማኖት ደረጃ ደርሶ እንደዚህ እየተባባሉ መነጋገር የራሳቸውን የሆነ ባዕድ አምልኮ ለማስተላለፍ ማንነታቸው ባክግራውንዳቸው ሲታይ ሁሉም የዘቀጠ ደግሞ ዶክተር እድሜ ለአሜሪካና ለኤሮፓ። ይሄ ሁሉ ባህላችንና ሃይማኖታችንን ለማሳጣት ነው እየሰሩ ያሉት ስራ። ግን እናንተ ተምራችሁ እንኳን ይሄን ነገር አልገባችሁም። የገባችሁ መስሏችሁ እየገባችሁ ያለው ግን ስህተት ነው። አይ ሆፕ ብዙ ትውልድ ሳታበላሹ ሰው ቢነቃባችሁ ነው ሆፕ ማደርገው። በቃ ወንዶች ይበድላሉ፣ እየደፈሩ ነው። ቤት ውስጥ ስንት ሴት ኢንዲስ ሞሜንት እየተመታች ነው በባሏ። ቡና ላፈላሽ በቀላል በትንሽዬ በማይረባ ነገር ተነስቶ በቦክስ የሚመታት አለ። እነሱን ተባብሮ ስርዓት ማሳዝ ይሻላል ወይንስ ታዩ አያስፈልግሽም ባል አንቺ ባለቶኛት ነው ምንድን ነሽ አንቺ? ይሄ እኮ በቃ እግዚአብሔር ልቦና ይስጣችሁ። ለማንኛውም ደህና ዋሉ።